ጤና ይስጥልኝ ውድ ወላጆችና ተማሪዎች እንዴት ናችሁ? ሰላም ነው። ምዕራፍ 10 ሀልዋን አደባስቡ ቀለማትን መለየት የሚለውን እናያለን። እንግዲህ ይህንን ሊንኩን ባዮ ላይ አስቀምጥላችኋለሁ። የዩቲዩቡን ገብተው ወላጆች ልጆች እንዲያዩ እንዲያግዟቸው። ግልጋላ በረኖ ተኮ ትምህርት አንድ ነገፈችው ፊ ዱበችው እስካሁን ስናይ የነበረው ምንድነው? በዋናነት ቋንቋውን መማር ለሚፈልጉ መጀመሪያ ያዳምጣሉ፣ ከዛ መልሶ ይናገራሉ። ስለዚህ ፕራክቲስ ያደርጋሉ ማለት ነው። ግልጋላ ተኮ ጋፍሌ አርመንገዲ አፋንን ዴቢስ መልመጃ አንድ የሚከተሉትን ጥያቄዎች በቃል መልሱ። ቶኮፋ አንደኛ ሁጩ ሀሉ አከሚ ቀቡ ኡፈቹ ጃለታ። የጥያቄ ማለት ነው። ሁጩ ማለት ልብስ ማለት ነው። ምን አይነት ከለር ያለው ልብስ ነው መልበስ የምትወደው? ጃለታ ማለት የምትወደው ማለት ነው። ሁጩ ማለት ልብስ ማለት ነው። ሀሉ ማለት ደግሞ ቀለም ነው። ስለዚህ አሁን የምናወራው ስለ ቀለማት ነው ማለት ነው። ለመፋ መቃ ሀሉወን ቤክቱ በርሲሳ ዮኪን በርሲስቱ ኬቲ የምታውቋቸውን የቀለማት አይነት ለመምህራችሁ ተናገሩ። እንግዲህ ብዙ አይነት ቀለማት አሉ። ዲማ ማለት ቀይ ማለት ነው። መገሪሳ አረንጓዴ፣ ኬሎ ነጭ፣ ቢጫ፣ አዲ ነጭ፣ ጉራቻ ጥቁር የመሳሰሉት ቀለማት አሉ ማለት ነው። ግልጋላ ለማአ ጎሶተ ሀሉ አርመንገዲ ኢላሉን መቃይሳኒ በርሲሳ ዮኪን በርሲስቱ ኬሰንት ሂማ። የሚከተሉትን ቀለማት በማየት ለመምህራችሁ ተናገሩ። ለምሳሌ መጀመሪያ ላይ የምናየው ቀይ ነው። ቀይ ማለት ዲማ። ከዛ ወደ ታች አረንጓዴ ነው የምናየው መገሪሳ ይባላል። ጩቁሊሳ አዲ ማለት ደግሞ ነጭ ማለት ነው። ኬሎ ቢጫ፣ ጉራቻ ጥቁር፣ መጋላ ቡናማ የሆነ ከለር ያላቸው እነኚህ የከለር አይነቶች ናቸው ማለት ነው። ግልጋላ ሰዲ መልመጃ 3 ጀቾታ ቃላት ወልት ፍሮመን ምዛመዱትን አርመንገዲ የሚከተሉትን ሰገሌ ኦልካሱን ድምጻችሁን ከፍ ማድረግ አንብቡ። ዱቢሳ አንብቡ። ቀለመ ዲማ የሚለውን ደጋግማችሁ ድምጻችሁን ከፍ አድርጋችሁ ማንበብ ማለት ነው። ቀለመ ዲማ ማለት ቀይ ስክሪፕቶ ማለት ነው። ኡፈተ ጉራቻ ኡፈተ ማለት ልብስ ማለት ነው። ጥቁር ልብስ። ሹራቢ ጩቁሊሳ ሰማያዊ ሹራብ። ወረቃ አዲ ነጭ ወረቀት። አባቦ ኬሎ ቢጫ አበባ። ለፈ መገሪሳ አረንጓዴ መሬት። ፈርደ መጋላ ቡናማ ወይም መጋላ ፈረስ። በረኖ ለማ በሬሱ ፊ ዱቢሱ። ግልጋላ ቶኮ እረ ዴቢኡን በሬስ። ትምህርት 2 መጻፍና ማንበብ። ትጽፋላችሁ፣ ታነቡታላችሁ። ግልጋላ ቶኮ መልመጃ 1 እረ ዴቢኡን በሬስ መልሳችሁ ጻፉ። ቶኮፋ ዲማ ምለው ቀይ ማለት ነው። ይሄ ቀይ ምለውን ወይም ዲማ ምለውን ደግማችሁ መጻፍ ነው። ለመፋ ጉራቻ ማለት ጥቁር ማለት ነው። ጉራቻ ብላችሁ ደግማችሁ መጻፍ ነው። በዚህ መሰረት የተቀሩትን ስሯቸው። ግልጋላ ለማ ቁቤ ህረቴ ጉቲ በሬስ መልመጃ 2 የጎደለው ፊደል ሞልታችሁ ጻፉ። ቁቤ ማለት ፊደል ማለት ነው። ህረቴ ማለት የጎደለ፣ ጉቲ ማለት ሙላ፣ በሬስ ጻፍ። ፈኬኛ በከድዋ ኢማ ወልቅ ዳየሮ ደበሉ ዲማ ታአ ጀቻለ።
ዲማ። ስለዚህ ዲን ስንጨምር ዲማ ይሆናል። ዲማ ማለት ደግሞ ቀይ ማለት ነው። አንደኛው በከዱዋ ጉራቻ ጉራቻ ጋ ስንጨምር ጉራቻ ይሆናል ማለት ነው። ጉራቻ ጥቁር ማለት ነው። በከዱዋ አገርሲሳ መገሪሳ ማን ስንጨምር መገሪሳ ይሆናል። ስለዚህ በዚህ መሰረት ሌሎችን የተቀሩትን ሙሏቸው። ግልጋለ ሰዲ ፈኪ ኢላላ በመቃሌ ዱቢሲ። መልመጃ 3 ስዕሉን በማየት በመቃሌ ማለት ጠቋሚ ናውንስ የምንላቸው ስሞች የምንላቸው ማለት ነው። ስሞችን አንብቧቸው። በመቃሌ ማለት ስሞች ማለት ነው። ናውንስ ወይም መጠሪያ የሆኑ ስሞች ማለት ነው። ስምን ተክቶ ሊገቡ የሚችሉ በመቃሌ ማለት በስም ቦታ ሊገቡ የሚችሉ በከመቃ ቡአኒ ከንተጃጅለን ጀቻለን። ፈኬኛፍ ለምሳሌ ስምን ተክቶ ሊገቡ የሚችሉ አና ወይም አኒ ልንል እንችላለን። እኔ ማለት ነው። እኔ ማለት ነው። ከስዕሉ ላይ እንደምታዩት ራሱን እየጠቆመን ያለው አና ካለ እኔ ማለት ነው። አኒ በረታደ እኔ ተማሪ ነኝ። እኔ እንደዚህ ነኝ ብለን ብዙ ራሳችንን ስማችንን ተክቶ የሚገቡት በመቃ ይባላሉ ማለት ነው። እሺ ካለ እሷ ማለት ነው። እሳን እነሱ ዘይ እንደምንለው ኑይ እኛ ዊ እንደምንለው እነኚህ በመቃል ይባላሉ። ስምን ይተካሉ ማለት ነው። ግልጋለ አፉር መልመጃ 4 ሂሞታ አርመንገዲ ኬሰቲ ከንጀለ ሰረረሚ ጥየፈኑን ዱቢስ። ከሚከተሉት አረፍተ ነገሮች ውስጥ ስር የተሰመረባቸውን በደንብ አስተውላችሁ አንብቡ ይላል። ጥየፈኑን ማለት በማስተዋል ዱቢሳ ማለት አንብቡ ማለት ነው። አኒ በረታዳ አኒ የምትለዋለች እኔ ተማሪ ነኝ። አያም እንደምንለው ማለት ነው። ኑይ በረቶታ እኛ ተማሪዎች ነን። ስለዚህ ኑይ የምትለዋ እኛ ማለት ነው። ዊ እንደምንለው ነው። ዊ አር ስቱደንትስ። አቲ በረታዳ አንተ ተማሪ ነህ። አንተ አቲ የምትለዋ አንተ ማለት ነው። እኒ በረታዳ እሱ ተማሪ ነው። ሂዝ ስቱደንት። እሼን በረቱዳ እሷ ተማሪ ናት። ሺ ኢዝ ስቱደንትስ ስቱደንት። እሳን በረቶታ ዘይ አር ስቱደንትስ እነሱ። እሼን ስንል እሷ፣ እኒ እሱ፣ አቲ አንተ፣ ኑይ እኛ፣ አኒ እኔ። ግልጋለሸን መልመጫ 5 ሀልመ ፈኬኘ ሲፍ ከነሜትን በመቃሌ አርመን ገዲትን ሂመ ኤጃሪ። በተሰጠው ምሳሌ መሰረት ስምን ተክተው ሊገቡ የሚችሉ ወይም ናውንስ የምንላቸው በእነሱ አረፍተ ነገር ስሩ ይላል። ፈኬኝ አቲ የሚል ተሰጥቷል። አቲ ማለት አንተ ማለት ነው። አቲ ኤሰ ጅርተ አንተ የት ነው ያለኸው? አና ቤታ እኔን ታውቃለህ ማለት ነው። ኢሰ በሚለው እሱ በሚለውም አረፍተ ነገር መስራት ትችላለህ። ኢሰ ወሊን ጅራዳ ከሱ ጋር ኖራለሁ ማለት ይቻላል። በዚህ መሰረት የተቀሩትን ስሯቸው። ግልጋላ ጃአ ጎሶታ መኔን አርመንገዲ አደባስ። መልመጃ 6 ጎሶታ አይነት መኔን ቤቶች ከዚህ በታች ያሉትን ለዩዋቸው። ተኮፋረት ከነርግኑ መነጭታዳ አንደኛ ላይ የምናየው የገለባ ቤት ነው። መነጭታ ይባላል በኦሮምኛ። ሁለተኛ ላይ ፎቅ ነው የምናየው። ገሞ ይባላል በኦሮምኛ። ገሞ ማለት ፎቅ ማለት ነው። እሺ ሶስተኛ ላይ ኮንዶሚኒየም ነው የምናየው። ኮንዶሚኒየም በአማርኛም ኮንዶሚኒየም ነው፣ በኦሮምኛም ኮንዶሚኒየም ይባላል። እዛ ጋር የምናየው ሌላኛው ቆርቆሮ ቤት ነው። መነ ቆርቆሮ እናኔ ቪላ ቤት ነው። እዚህ ጋር የምናየው ቪላ ቤት ይባላል ማለት ነው። እሺ ባጀቾታ ወሊን ዴመን አርመንገዲ ሰገሌ ኡልካሱን ዱቢስ። የሚከተሉትን ቃላት
ድምጻችሁን ከፍ በማድረግ አንብቡ።